ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ዝት ይበልልኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እውነት ለመናገር ዛሬ የመጣሁትኝ ለምስጋና ነው። እግዚአብሔር ይመስገን፣ ከምንም በላይ እግዚአብሔር ይመስገን። እመቤቴ ቅድስት ድንግል ማርያም ክብር ምስጋና ይግባት። ሰሞኑን እንደምታውቁት አብዛኞቻችሁ ታውቃላችሁ፣ ወንድሜ ታሞብኝ ሆስፒታል ነበረ። 4 ቀን 5 ቀን ምናምን ሆስፒታል ነበር። አብዛኞቻችሁ ላይ ብላይ አይታችሁ ብዙዎቻችሁ አብራችሁ ተጨንቃችኋል። አብራችሁኝ ብዙ ነገር ብላችሁኛል፣ አጽናንታችሁኛል፣ በጸሎት ያገዛችሁኝ፣ እግዚአብሔር ይማረው ያላችሁኝ፣ እንዲሁም ደግሞ ወንድምሽ ተሻለው ወይ፣ ወንድምሽ ከሆስፒታል ወጣ ወይ ያላችሁ ሁላችሁ በውስጥም እንደጠየቃችሁኝ ላይ ብላይም እየመጣችሁ አይዞሽ እያላችሁ ላበረታታችሁኝ በሙሉ የምር በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ ወንድሜ ወጥቷል፣ ከሆስፒታል ወጥቷል። እግዚአብሔር ይመስገን። ዛሬ ከሆስፒታል ወጥቷል፣ ወደ ቤቱ በሰላም ገብቶልኛል። እግዚአብሔር ይመስገን እና በእውነት በጣም ነው የማመሰግነው። በጣም ይህን ሰሞን የነበርኩበት ሁኔታ ጥሩ አልነበረም። በቃ አለ አይደለ፣ በቃ ዝም ብዬ ነበር ላይ በምገባው፣ ዝም ብዬ ነበር ከሰው ጋር የማወራው ምናምን፣ ሀሳቤ በጠቅላላ እዛ ነበር የነበረው እና አብዛኞቻችሁን ሰዎች በጣም አብራችሁኝ እየተጨነቃችሁ ነበር፣ አብራችሁ በጣም እንትን እያላችሁ ነበር እና በጣም ነው የማመሰግነው። ማለት ከሌ ከሌ ብዬ መናገር አልችልም፣ ስማችሁን ከሌ ከሌ ብዬ ጠቅሻ እንድመጣው አልችልም፣ ግን እንዳጠቃላይ በጣም ነው የማመሰግነው። ወንድሜ ተሽሎታል፣ በሰላም ቤቱ ገብቷል። እግዚአብሔር ይመስገን። በዚህ አጋጣሚ ስደት ላይ ሆናችሁ እውነት የቤተሰቦቻችሁን ክፉ ነገር እግዚአብሔር አያሰማችሁ። ከእንደዚህ አይነት ነገር እግዚአብሔር ይሰውራችሁ። በጣም ከባድ ነው። እግዚአብሔርን በቃ ማለት የሆነ ብቻችሁን የምታስቡት ነገር በቃ ባይምሯችሁ የሚመጣው የተለያየ ነገር በቃ መጥፎ ነገር ነው። እኔ ጋር ብቻ የሆነ ይሄ ነገር አላውቅም፣ ግን እኔ ጋር በቃ ጥሩ ነገር አይመጣልኝም። በጣም መጥፎ ነገር ነው በቃ የሚመጣልኝ። የሆነ ነገር ስልካቸው ጠርቶ ስልካቸውን ካላነሱ የሆነ ነገር ሌላ ነገር ነው የማስበው ምናምን ነገር እና እግዚአብሔር በስደት ላይ ሆነ ሁላችንን ቤተሰቦቻችን ይጠብቅልን፣ ክፋቸውን አያሰማን። በእውነት እኔ አልችልም ማለት በእንደዚህ አይነት ሁኔታ እኔ አልችልም። እኔ እንደውም ስልካቸው በኖርማል ቀን ራሱ ደውዬ ስልካቸውን ካላነሱልኝ የሆነ ነገር ሆኖ ነው የምል፣ እንኳን አይደለም እንዲታሙ ይቅርና ማለት ነው። እና እውነት ለመናገር በጣም ከባድ ነገር ላይ ነበር የነበርኩትኝ። በጣም መጥፎ እንትን ላይ ነበር የነበርኩት። በቃ ምን ልበላችሁ፣ እንዲህ ነው ብዬ መናገር የማልችለው። አብዛኞቻችሁን አይታችሁኛል፣ ላይ ብሌ እንዴት ሲሆን እንደነበረ አይታችሁኛል። እና እግዚአብሔር ሁላችንንም ቤተሰቦቻችንን ይጠብቅልን። በሰው ሀገር ያለኖችንም በሰላም ለሀገራችን ያብቃን። ሁላችንንም እንደዚህ አይነት ነገር አያጋጥማችሁ፣ በእውነት አያጋጥማችሁ። በጣም ነው የሚከብደው፣ በጣም ማለት ነው። እኔ እንዲህ ነው ብዬ መናገር ራሱ አልችልም። እግዚአብሔር በቃ በድኔ ነው እየተራመድኩ የነበረው ራሱ በቃ የሆነ ሴትዮዋ ራሱ አንድ ነገር ስታዘኝ አለቃ አንድ ነገር ነው ጀመጣ ያዘችኝ ትች ያላዘችኝ ነበር ጀመጣና እንዴ ምን ሆነሻል እስከምትለኝ ድረስ እሷ ማለት ነው ምን ሆነሻል እስከምትለኝ ድረስ ነበር ይሄ ነበርና እግዚአብሔር ይመስገን በእውነት ዛሬ እቤት ገብቶልኛልና የምር በጣም ደስ ብሎኛል። ዛሬ ላይ ብላይታችሁ ከሆነ ብዙ ሰዓት እያወራው ላይ ብለም እያወራው አልነበረም። ምክንያቱም እያወራው እዛ ተሰባስበው ስለነበረ ከነሱ ጋር የተጫወትኩ ነበረ። በሰላም ቤቱ ስለገባ ሰብሰብ ብለን እዛ የተጫወት ነበር ግሩፕ ላይ እና ይሄን ለመናገር ነው። የኔ ውድ ቤተሰቦች በጣም ነው የማመሰግነው። በእውነት ቃል የለኝም። በዚች አጭር ጊዜ ውስጥ የምር ምን አይነት ቤተሰቦች እንዳፈራው እኔ ነኝ የማውቀው። 2 ወር ራሱ በእርግጠኝነት 2 ወር አልሞላኝም ዩቲዩብ ከጀመርኩኝ 2 ወር አልሞላኝም። ግን 2 ወር ሳይሞላ በቃ በጣም ትለያላችሁ። በቃ እግዚአብሔርን ለሰው ያላችሁ ክብር፣ ለሰው ያላችሁ ፍቅር በቃ ትለያላችሁ። ማርያምን ሰው እንደማበረታታት በቃ የምታረጉት ነገር በቃ ትለያላችሁ። እንዲህ ነው ብዬ መናገር አልችልም። እግዚአብሔር ባያላችሁበት ሁላችሁን ይጠብቃችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። በጣም ነው የማመሰግነው። ክብር በሉልኝ እና ይሄን ቪዲዮ ደግሞ ስትጀምሩ ላይክ ሼር በማድረግ ጀምሮ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤተሰብ ሆኖ አበረታቱኝ። ገና እየጀመርኩ ነው፣ አበረታቱኝ።
ሰብስክራይብ በማድረግ ላይክ በማድረግ ላይቭ ላይ በመምጣት ደግሞ ላይቭ ላይ በመምጣት አንዳንዴ አበረታቱኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ክብር በሉልኝ። ሰላማችሁ ይብዛ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እግዚአብሔር ወጥቶ ከመቅረት ሁላችንንም ይሰውረን። ቤተሰቦቻችንን በሰላም ገብተን ሀገራችን ቤተሰቦቻችንን ለማየት ያብቃን። ሁላችንንም በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ክብር በሉልኝ። በጣም ነው የማመሰግነው። አመሰግናለሁ። ቻው። መልካም ጊዜ። አብራችሁ ስለነበራችሁ በጣም አመሰግናለሁ። ከልብ አመሰግናለሁ።